ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬ የስኳር በሽታ ወይም ቅድመ የስኳር በሽታን ለመቆጣጠር ለሚፈልጉ ሰዎች ወሳኝ የሆነ ርዕስ እንመለከታለን። ለደም ስኳር ምርጥ የሆኑ ምግቦችና መጥፎዎቹን በዝርዝር በዚህ ቪዲዮ የምንዳስስ ይሆናል። እስከ መጨረሻው አብራችሁን ትቆዩ ዘንድ በአክብሮት እጠይቃለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ታደርጉ ዘንድ በአክብሮት እየጠየቅኩኝ በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። ቪዲዮን ላይክ በማድረግ ተጀምሩ ዘንድ በአክብሮት ተጠይቃለሁ። በኢትዮጵያ ውስጥ የስኳር በሽታ ያለባቸው ሰዎች ቁጥር ከፍተኛ ጭማሪ እያሳየ ነው። በዓለም አቀፉ የስኳር በሽታ ማህበር ኢንተርናሽናል ዲያቤተስ ፌዴሬሽን መረጃ መሰረት ከ20 እስከ 79 ዕድሜ ክልል ውስጥ ያሉ የስኳር በሽታ ያለባቸው ሰዎች እንደ አውሮፓውያን አቆጣጠር ከ2011 ከነበረበት 268,000 በ2024 ወደ 1.4 ሚሊዮን ከፍ ብሏል። ይህ ቁጥር በ2050 ደግሞ ወደ 2.3 ሚሊዮን እንደሚደርስ ይተነብያል። እንግዲህ በኢትዮጵያ ውስጥ ትልቁ ፈተና ከፍተኛ የሆነ ያልታወቁ የስኳር በሽታ ጉዳዮች መኖራቸው ነው። በሀገሪቱ ውስጥ የስኳር በሽታ ያለባቸው ሰዎች ጉልህ ክፍል ስለ በሽታው አያውቁም። ይህ ደግሞ በሽታውን ለመቆጣጠር ውስብስብ ችግሮችን ለመከላከል አስቸጋሪ ያደርገዋል። ሌላኛው እንግዲህ ችግር የአካባቢ ልዩነት ነው። በኢትዮጵያ ውስጥ የስኳር በሽታ ስርጭት ላይ የተደረጉ ጥናቶች እንደሚያሳዩት በሽታው እንደየአካባቢው በእጅጉ ይለያያል። ለምሳሌ የሶማሌ ክልል ከፍተኛውን የስርጭት መጠን 8.7% ሲኖረው፣ ሌሎች ክልሎች እንደ ትግራይ ደግሞ በጣም ዝቅተኛ መጠን 1.1% ያሳያል። ይህ የሚያሳየው የምግብ ልማዶች፣ የአኗኗር ዘይቤዎች ለበሽታው ስርጭት ከፍተኛ ሚና እንዳላቸው ነው። ሌላኛው ተዛማጅ ምክንያቶች ናቸው። በኢትዮጵያ የተደረጉ ጥናቶች ከስኳር በሽታ ጋር በቅርበት የተያያዙ ነገሮችን ለይተው አውጥተዋል። ከነዚህ ውስጥም እድሜያቸው ከ50 ዓመት እና ከዚያ በላይ፣ ከመጠን በላይ ውፍረትና የሆድ አካባቢ ቦርጭ ያለባቸው ሰዎች እንግዲህ ለነ ስኳር በሽታ የመጋለጥ እድላቸው ከፍተኛ ሆኖ ተገኝቷል ማለት ነው። እንግዲህ ምን መመገብና ምን መወሰን እንዳለብን ማወቅ የደም ስኳርን ለመቆጣጠር መሰረታዊ ነገር ነው። ይህ ማለት ራስዎን ማሰቃየት ሳይሆን ብልጥና በመረጃ ላይ የተመሰረቱ ምርጫዎችን ማድረግ ማለት ነው። በዚህ ቪዲዮ ውስጥ ምርጥና መጥፎ ምግቦችን በግልጽ እንገልጻለን እና ለምን በሰውነታችሁ ላይ እንደዚህ አይነት ተጽዕኖ እንዳላቸውም እንነጋገራለን። እንግዲህ በመጀመሪያ በአዎንታዊ ነገር እንድንጀምር ምርጥ ለስኳር በሽታ የሚሆኑ ምግቦችን እናያለን። እነዚህ እንግዲህ የደም ስኳራችሁን ለማረጋጋትና ዘላቂ ኃይል ለመስጠት የሚረዱ በንጥረ ነገር የበለጸጉ ምግቦች ናቸው። የመጀመሪያው ስታርች ያልሆኑ አትክልቶች ናቸው። እነዚህ የምግብ ሳህኖ ኮከቦች እንላቸዋለን። እንደ ጎመን፣ ጥቅል ጎመን፣ ስፒናች፣ ኪያር፣ ብሮኮሊን ያሉ አትክልቶች በካርቦሃይድሬት እና በካሎሪ ዝቅተኛ ሲሆኑ በፋይበር፣ በቪታሚን እና በማዕድናት ግን የበለጸጉ ናቸው። ፋይበር የስኳር መመጠጥን ያዘገያል። ስለዚህም የደም ስኳር ድንገት እንዳይጨምር ይከላከላል። በእያንዳንዱ ምግብ ውስጥም ቅድሚያ ለነዚህ መስጠት ያስፈልጋል፣ አትክልቶች ማለት ነው። ሌላው ሊን ፕሮቲን ወይም ስስ ፕሮቲኖች ናቸው። ፕሮቲን በጣም አስፈላጊ ነው፣ ምክንያቱም በደም ስኳራችን ላይ በጣም አነስተኛ ተጽዕኖ ስላለው እንዲሁም የሙሉነት ወይም የመጥገብ ስሜት እንዲሰማን ስለሚረዳ ነው። እንግዲህ ከፕሮቲን ምርጥ አማራጮች የምንላቸው እንደ ምስር፣ ሽምብራ፣ የዶሮ ደረት ወይም ቺክን ብረስት፣ አሳ፣ እንቁላል ይገኙበታል። ሳህኑን ለማመጣጠን በእያንዳንዱ ምግብ ውስጥ ስስ ፕሮቲን ወይም ሊን ፕሮቲኖችን ማካተት ይገባናል ማለት ነው። ሌላው ያልተፈተጉ ሙሉ እህሎች ናቸው። ይህ በጣም አስፈላጊ ናቸው። ካርቦሃይድሬት ሙሉ በሙሉ መተው ሳይሆን ትክክለኛውን አይነት መምረጥ ነው። ስለዚህ እንደ ገብስ፣ ቡናማ ሩዝ ያሉ ሙሉ እህሎችን እንግዲህ ብንጠቀም ይመከራል ማለት ነው። ሌላው ጥራጥሬዎች ናቸው። ከምስር፣ ሽምብራ በተጨማሪ ሌሎች እንደ ባቄላዎች በጣም ጥሩ የፋይበር እና የፕሮቲን የበለጸጉ በመሆናቸው የደም ስኳርን ለማረጋጋት በጣም ጥሩ ምርጫ ናቸው። እንዲሁም ለምግቡም ለማጣፈጥ በእጽዋት ላይ የተመሰረተ ፕሮቲን ምንጭም ይሰጡናል ማለት ነው። ሌላው ጤናማ ቅባቶች ናቸው። እንግዲህ ቅባቶች ራሳቸው የደም ስኳርን አይጨምሩም እና ጤናማ ቅባቶች ለአጠቃላይ ጤንነቱ ወሳኝ ናቸው። እንደ አቮካዶ፣ ለውዝ፣ የተልባ ዘሮች ያሉ ምንጮችን በካሎሪ የበለጸጉ ናቸው። በፕሮቲንም በፋይበርም በቅባትም የበለጸጉ የሚሰጡንን ነገሮች መውሰድ ይገባናል ማለት ነው። ለደም ስኳር እንግዲህ ቁጥጥር መጥፎ የሆኑ ምግቦችን ደግሞ አሁን እንመለከታለን ማለት ነው። እነዚህ ምግቦች እንግዲህ መቀነስ ወይም ማስወገድ የሚገባናቸው ማለት ነው። ምክንያቱም እነዚህ ምግቦች በደም ውስጥ ያለውን ስኳር በፍጥነት
እንዲጨምር ስለሚያደርጉ የስኳር በሽታን ለመቆጣጠር አስቸጋሪ ያደርጋሉ ማለት ነው። ስለዚህ የመጀመሪያው እንግዲህ ጣፋጭ መጠጦች ናቸው። ይህን ማስወገድ ካሉብን ምግቦች ውስጥ የመጀመሪያው ወይም አናት ላይ የሚቀመጥ ነው። ሶዳዎች፣ ጣፋጭ የፍራፍሬ ጭማቂዎች፣ ለስላሳ መጠጦች፣ ኃይል የሚሰጡ መጠጦች በስኳርና በፈሳሽ ካርቦሃይድሬት የተሞሉ ሲሆኑ ወዲያውኑ ወደ ደም ውስጥ ይገባሉ። ይህም ትልቅና አደገኛ የደም ስኳር መጨመር ያስከትላል። ስለዚህ እነዚህን እንግዲህ በሌሎች ፈሳሾች እንደ ውሃ መተካት ይገባናል ማለት ነው። ሁለተኛ የተጣሩ እህሎች የምንላቸው ናቸው። ቅድም እንግዲህ ከተነጋገርንባቸው ሙሉ ወይም ያልተፈተጉ የእህል ዘሮች በተቃራኒ ማለት ናቸው። እነዚህ እንደ ነጭ ዳቦ፣ የተጋገሩ ምግቦችና ነጭ ሩዝ ያሉ የተጣሩ እህሎች ፋይበራቸው ተወግዷል። ይህ ማለት ሰውነቱ በፍጥነት እነዚህ ምግቦች ይፈጫል። ከዛም በኋላ የደም ስኳርን በከፍተኛ ሁኔታ እንዲጨምር ያደርጋሉ ማለት ነው። እንግዲህ በሶስተኛ የተቀመጡት ደግሞ ጣፋጭ ምግቦች ናቸው። እንደ ቺፕስ፣ ክራከርስ፣ ከረሜላ፣ ኩኪሶች፣ ጣፋጭ ኬኮች። እነዚህ ብዙውን ጊዜ የተጣሩ ካርቦሃይድሬት ናቸው። ጤናማ ያልሆኑ ቅባቶችና የተጨመረ ድብቅ ስኳር ውስጣቸው አለ። በጣም ትንሽ የንጥረ ነገር ይዘት ያላቸው ሲሆኑ በደም ውስጥ የስኳር መጠን ላይ ከፍተኛ መጨመር ወይም ጉዳት ሊያመጡበት ስለሚችሉ እነዚህ እንግዲህ መወገድ ያለባቸው ምግቦች ናቸው። ሌላው እንግዲህ በአራተኛ እንግዲህ የተቀመጠው የተጠበሱ ምግቦችና ጮማ ያላቸው ስብ ያላቸው ምግቦች ናቸው። እንግዲህ እነዚህ የተጠበሱ ወይም የሰባ ጮማ ያላቸው ስጋዎች ናቸው። እነዚህ ምግቦች እንግዲህ ጤናማ ባልሆኑ ትራንስ ቅባቶች የበለጸጉ ናቸው። ቅባቱ እንግዲህ በቀጥታ የደም ስኳርን ባይጨምርም እነዚህ የቅባት አይነቶች የኢንሱሊን ሬዚስታንስ በመጨመር ሰውነቱ ለኢንሱሊን በአግባቡ ምላሽ መስጠት እንዳይችል ያደርጉታል። አምስተኛው እንግዲህ የደረቁ ፍራፍሬዎች ወይም የፍራፍሬ ጭማቂዎች ናቸው። ሙሉ ፍራፍሬዎች ወይም በተፈጥሮ ያሉ ፍራፍሬዎች ጤናማ ሲሆኑ የደረቁ የታሸጉ ፍራፍሬዎች ግን በጣም ከፍተኛ የስኳር ክምችት ስላላቸው የደም ስኳርን ሊጨምሩ ይችላሉ። እንዲሁም የፍራፍሬ ጭማቂ ጠቃሚ የሆነው ፋይበር ከውስጡ ስለሚወገድ ይህም እንግዲህ እንደ ጣፋጭ መጠጥ እንዲሰራ ያደርጓል። እንግዲህ ሁል ጊዜም ሙሉ ተፈጥሮ የሆነ ፍራፍሬ መመገብ ይሻላል እንጂ የታሸገ ጭማቂዎችን የስኳር ህሙማን ቢጠቀሙ አይመከርም ማለት ነው። እንግዲህ በመጨረሻም እናንተ የምትወዱት ለስኳር በሽታ ተስማሚ ምግብና ወይም ደግሞ መጥፎ ነው ብላችሁ የምታስቡትን ምግቦች ኮሜንት ላይ አስተያየታችሁን ብታሳውቁን ደስ ይለናል። እንግዲህ ለደም ስኳር ቁጥጥር ምርጥና መጥፎ ምግቦችን በዝርዝር አይተናል። ዋናው ነገር በፋይበር በፕሮቲን እና በጤናማ ቅባቶች የበለጸጉ ምግቦችን መምረጥ ሲሆን የተጣሩ ካርቦሃይድሬትስ እና በተጨመሩ ስኳር ወይም ስኳር በደንብ የገባባቸው ምግቦችን መገደብ ያስፈልጋል ማለት ነው። እስካሁን ይህን ቪዲዮ ስለተመለከታችሁ እያመሰገንኩኝ ቪዲዮን ከወደዳችሁት ላይክ በማድረግ ይጠቅማል ብላችሁ ካሰባችሁ ለሌሎችም ሼር በማድረግ ለብዙሃኑ መረጃ ይዳረስ ዘንድ እንጠይቃለን። ሀሳብ አስተያየት ካላችሁ ቢሻሻል ቢጨመር ቢሰራልን የምትሉትን ነገሮች ኮሜንት ላይ አሳውቁን። ዘወትር በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። በሌላ አስተማሪ ቪዲዮ እስከምንገናኝ መልካም ጊዜ